ዛሬ ደግሞ የድፍን ምስር በርገር ነው የምሰራላችሁ። በጣም የሚጣፍጥ በአይነቱ ለየት ያለ የድፍን ምስር በርገር ነው ማለት ነው የምሰራው። ስለዚህ ወደ አሰራር እንገባለን። የሚያስፈልገን ግብአት ድንች፣ ካሮትና ድፍን ምስር ነው ማለት ነው። ቀቅለን እንመልሳለን። እንደዚህ ሆኖ ሲደርስልን አንድ ላይ ማሽ እናደርገዋለን። አንድ ላይ በደንብ ሶስቱን እያዋሃድን እንደዚህ አድርገን ከፈጨን በኋላ እንደዚህ አድርገን ማድቀቅ ነው። ልክ እንደዚህ ሆኖ ሲደርስልን በላዩ ላይ ቀይ ሽንኩርት፣ ቃሪያና ፐርስሊ እናደርጋለን። ፐርስሊ ግዴታ አይደለም ባታረጉም ትችላላችሁ ማለት ነው። እኔ ጣዕሙን ስለምወደው ነው ፐርስሊ። እንደዚህ አድርገን ካዘጋጀን በኋላ ነጭ ሽንኩርት፣ ጨውና ኮረሪማ፣ ቀረፋ፣ ሮዝመሪና ቁንዶ በርበሬ ያለበትን ውህድ አንድ ላይ እንደዚህ አድርገን ማዋሃድ ነው። ከዛ የደረቀ ዳቦ ዱቄት እንደዚህ አድርገን እንከታለን። ከፈለጋችሁ ኖርማል ዱቄትን መጠቀም ትችላላችሁ። ትንሽ ዘይት እናደርግበትና አንድ ላይ ማዋሃድ ነው። እንደዚህ አድርገን አንድ ላይ ካዋሃድን በኋላ እንደዚህ አድርገን የበርገር ቅርጽ እንሰጠውና ማብሰል ነው። እንደዚህ አድርጎ ደርሶልኛል። ከዛ ሶሳችንን እናዘጋጃለን። ካቻፕና ታሂኒ የተጠቀምኩት ታሂኒ ከሰሊጥ የሚሰራው ሶስ ማለት ነው። ለሳንድዊችም ለበርገርም ለተለያዩ ነገሮች መጠቀም እንችላለን። ለሰላጣም ይሆናል። እንደዚህ አድርጌ ሁለቱም በደንብ አዋሃዳቸዋለሁ። ሶሳችን ደረሰ ማለት ነው። ከዛ ወደ ዳቦአችን እንሄዳለን። ዳቦአችንን እንደዚህ አድርገን እንከፍለና ሁለት ቦታ ሶሳችንን እንቀባለን ማለት ነው። እዚህ ቅድም ያዘጋጀነውን ሶስ እንደዚህ አድርገን እንቀባለን። ከዛ ሰላጣችንን እናደርጋለን። ቲማቲማችንን፣ ቃሪያችንንና የበሰለ ሽንኩርት አለኝ እዚህ ጋር። የበሰለ ሽንኩርታችን እንደዚህ አድርገን የበርገር የሰራናትን የድፍን ምስር በርገራችንን እንደዛ አድርገን ደብል በርገር ስለሆነ ያሰብኩት እንደዚህ አድርጌ አዘጋጀሁት ማለት ነው። በርገራችን ደረሰ ማለት ነው። በጣም የሚጣፍጥ በርገር ሆኖ ደርሶልኛል። በጣም ነበር የሚጣፍጠው። ስለዚህ ሁላችሁም በቤታችሁ ሞክሩት። ሀሳብ አስተያየታችሁን ኮሜንት ላይ ስጡኝ። ለልጆቻችሁ እየሰራችሁ እንደዚህ መመገብ ትችላላችሁ ማለት ነው። እንደዚህ ከካቻፕ ጋር ያቀርበዋለሁ። ስለዚህ ሀሳብ አስተያየታችሁን ሌላ እንድሰራላችሁ የምፈልጉት ቪዲዮ ካለ ኮሜንት ላይ አሳውቁኝ። ኮፒ ሊንክ ሼር ማድረግ አይረሳ እና ፎሎ አድርጉ። ሌላ ቪዲዮ እንዲደርሳችሁ ፎሎ አድርጉ። አመሰግናለሁ። ባይ